ውድ አድማጮች እንግዲህ አሁን እንግዳ ነው የምጋብዝላችሁ። እንግዳችን ወይዘሮ ሰላማዊት ተስፋዬ ትባላለች። ወጣት የካውንስለር ወይም ደግሞ የምክር አገልግሎት ባለሙያ ነች። የማህበረሰብ ስራ ላይ ወይም ሶሻል ወርክ ላይ ሁለተኛ ዲግሪ አላት። ትራማ ወይም ደግሞ የአእምሮ ጠባሳ ላይም ስፔሻላይዝ አድርጋለች። ኬርታ የሚባል የማማከር አገልግሎት የሚሰጥ ድርጅት ከፍታ እዛ ውስጥ በርካታ ወገኖችን እያገለገለች የምክክር አገልግሎት እየሰጠች የምትገኝ ባለሙያ ነች። ስለ ልጆች አስተዳደግ እንዴት ነው ለልጆቻችን ስለ ጾታዊ ጥቃት እየነገረን እያስተማረን ማሳደግ አለብን ወይ እንዴት እና በምን አይነት አጋጣሚዎች የሚሉና ተያያዥ ጉዳዮችን አንስተን ጥሩ ቆይታ አድርገናል። ወደ ቆይታችን ወስዳችኋለሁ። እንግዲህ ብዙ ጊዜ ትሰሚያለሽ እኛ ሀገር የጾታዊ ጥቃት ጉዳይ በጣም ይወራለታል፣ ግን እየተባባሰ የመጣ ነገር ነው። ሴት ልጆችም ለተለያየ አስከፊ ህይወት የሚዳረጉት ከዚህ ከተለያዩ አይነት የጾታዊ ጥቃቶች በኋላ ነው። ሴት ልጆችና ወይንም ልጆችና በአጠቃላይ ወላጆች ምን አይነት ግንኙነት መኖር አለበት በሁለቱ መካከል? በተለይም ለሴት ልጆቻችን ስለ ጾታዊ ጥቃት እየነገርን ማሳደግ አለብን ማለት ነው። ለሴት ልጆቻችን ለልጆቻችን በአጠቃላይ ወንዶችም የጾታዊ ጥቃት ተጋላጭ ስለ ሊሆኑ የሚችሉበት ብዙ አጋጣሚ ስላለ እየነገርን ማሳደግ አለብን ወይ የሚለው ጥያቄ እንትን ሲል ሲነሳ ምናምን ትዝ አለኝ መሰለሽ። እኛ ስናድግ እኔ እናቴ ሁሌ ለምሳሌ ይሄ የፍቅር እንትን ያህል ታሪክ ያለበት ድራማ ምናምን ከስንሰማ ስናይ ከደረሰች ማለት ነው ወይ ወንዱ የሆነ ያባበለ ያማለለ ምናምን አይነት ነገር ላይ ከደረሰች እናቴ መስሎሻል እንደዚህ ብሎ በኋላ ስታረግዝ እኮ ዞር ብሎ አላይሽም አላቀሽም ነው የሚላት ያለች ልክ ከሆነ ቦታ ትወጣለች። ልክ ስናይ ማለት ተደበቀችበትና እንደዛ አይነት አስደንጋጭ ሆነ መንገድ መሆን የለበትም። ይሄ እንዲያው ዝም ብዬ ለቀልድ ነው እንጂ ነገርኩሽ። ግን ልጆች ራሳቸውን እንዲጠብቁ የሌላ የአእምሮ ጠባሳ የሚፈጥር ባልሆነ መንገድ ከእድገት ደረጃቸው ከእድሜያቸው ጋር በተመጣጠነ መንገድ እንደዚህ አይነት ነገሮች ሊከሰቱ እንደሚችሉና ራሳቸውን እንዲጠብቁ ማድረግ የሚችሉባቸው መንገዶችን ማስተማር አለብን። ምንድን ናቸው እነሱ? ለምሳሌ የግል አካላቶቻቸውን መጠበቅ እንዳለባቸው ባለፈው በጣም ቫይራል የሆነ ዘፈን አይተሹ ከሆነ ይሄ these are my private parts ይሄ የግል አካላቴ ነው ማንም እንዳይነካው ምናምን ያሉ የውጭዎቹ እንደ ወላጅ ልጆቻችንን እንደዚህ አይነት ነገሮች ማስተማር አለብን ከልጅነታቸው ጀምሮ ህፃን እያሉ ጀምሮ ሜቢ መናገር ከመጀመራቸው በፊት ይሄ የግል አካልሽ ነው የግል አካልህ ነው እዚህ ጋር ማንም ሰው መንካት አይችልም። ማማና ባባ ሻወር ሲያርጉ ሲያጥቡ ይነካሉ እንጂ ሌላ ሰው ማንም ሰው ከነካ ለኔ ነገርኝ አባት ነገር በይ ብለን ከህፃንነታቸው ጀምሮ ማስተማር አለብን ማሳወቅ አለብን። ከዛ ደግሞ ከፍ እያሉ ሲመጡ እኛም ያንን ፕራይቬሲ ማክበር አለብን። እኛም ያንን የግል አካላቶቻቸውን ስናከብር እነሱ ያንን ነገር ከኛ ማክበር ይማራሉ ማለት ነው። እንዴት ነው የምናከብረው? ለምሳሌ ራሳቸውን ችለው ገላቸውን መታጠብ የማይችሉበት ጊዜ በሆነ ጊዜ ግን የተወሰነ ነገር ማድረግ የሚችሉ ከሆነ ለምሳሌ የግል ቦታን ራስህ ታጠብ፣ ራስህ ሳሙና አድርግ፣ እኔ ውሃ አፈስልሃለሁ፣ እሱ ጋር ማንም ሰው መንካት አይችልም እያለን መታለፍ የሌለባቸው መስመሮችን እንዲያውቁ እያሳወቅ ማሳደግ አለብን። እና ሌላው ደግሞ ኢምፖርታንት ነገር በነገራችን አስፈላጊ ነገር ራሳችን ላይም ያለፍንባቸውን ነገሮች መፈተሽ አለብን። በነገራችን ላይ እንደ ወላጅ እኛ ስናድግ ምን አይነት ኤክስፒሪየንሶች ነበሩ? የኛ ሀገር ቅርብ ጊዜ የተሰራ ጥናት እንደሚያሳየው በኢትዮጵያ ከ4 ሴት ቢያንስ አንዷ ሴት የወሲባዊ ጥቃት ሰለባ ሆናለች በህይወቷ። በጣም ትልቅ ቁጥር ነው አይደለ? የግድ ተገዶ መደፈር ሳይሆን ጾታዊ ጥቃት የምንለው በአጠቃላይ የትንኮሳም ሊሆን ይችላል የተለያየ አይነት ነገር ማለት ነው። በጣም ጾታዊ ጥቃት ወይም ወሲባዊ ጥቃት ስንል እንዳልሹ ትንኮሳን ያካትታል። በተለይ ልጆች ላይ ሲሆን ለምሳሌ ማየት የሌለባቸውን ከእድሜያቸው ጋር ያልተገናኘ የወሲብ ነክ የሆኑ ምስሎችን ማሳየት ሊሆን ይችላል፣ ቪዲዮ ማሳየት ሊሆን ይችላል፣ የግል አካላቶቻችንን እነሱ እንዲያዩ አጋልጠን ማሳየት ሊሆን ይችላል። ኢቭን ተደብቀን ለምሳሌ ሻወር ሲያደርጉ ሰው ተደብቆ ካያቸው ያም እንደ አካላቸውን ያላከበረ ስለሆነ ልጆችን መገፋፋት፣ ማዘጋጀት፣ ለወሲብ የሚያዘጋጁ ነገሮችን መንገር፣ ከእድሜያቸው እንትን ያለገ የፍቅር እንትኖችን መግለጽ፣ እንደ ተቃራኒ ጾታ ግንኙነት ለእንደዛ የሚያመቻቹ ሁኔታዎችን መፍጠር፣ እነዚህ ነገሮች ሁሉ የጾታዊ ጥቃት ተብለው ወይም የወሲብ ጥቃት ተብለው ይፈረጃሉ። ስለዚህ እኛ እንደ ወላጅ ምን አልፈናል? ያለፍንባቸውን ነገሮች የደረሱብንን የአእምሮ ጠባሳዎች አክመናል ወይ? ካላከምን
አንዳንዴ የአቅማችን ለልጆቻችን ራሳቸውን የሚጠብቁበትን አቅም ለመስጠት ራሱ እንትን ላይ ኖረን ይችላል። ምክንያቱም እንዴት ቁስልሽ የራስሽ ቁስል እያለ ውስጥሽ እያመመሽ ምናምን ከዛ የሌላ ሰው ቁስል ለማገዝ የሚያስችል አቅም ላይ ኖርሽ ይችላል። ስለዚህ ለልጆቻችን ስንል ራሳችንን መዳን ያለብን በእንደዚህ አይነት መንገድ አይተን እገዛ ለማግኘት ራሳችን ላይ ያሉትን ችግሮች ለመፍታት መሞከር ያለብን ለልጆቻችንም ስንል። ምናልባት ግልጽ ከሆነልኝ ወላጆች በተለይም ሴቶች እናትየው ወይንም ደግሞ እንደ ወላጅ ጾታዊ ጥቃት ደርሶባት ከሆነ ያንን ጥቃት ያደረሰባትን ይሄ ትራውማ ወይንም የአእምሮ ጭንቀትና መረበሽ መታከም አለባት መጀመሪያ እንደ ወላጅ ማለት ነው። አቅርቦቱ ካለ ላይመቻች ይችላል። የተመቻቸው ሁኔታ መፍጠር ከተቻለ የስነ ልቦና እገዛ ማግኘት ያስፈልጋል ያንን ነገር ለመፍታት። ካልተቻለ ደግሞ በራሳችን ጉዳዩን አውቀነዋል ወይ፣ ከዛ በምን አይነት መንገድ እኛ ላይ ተጽዕኖ ያሳድራሉ እነዛ ነገሮች ከልጆቻችን ጋር በሚኖሩን ግንኙነቶች ምን አድርገናል ያን ነገራችንን ሂል ለማድረግ ያንን ሳይዳችንን ለማዳን ወይ ለማሻሻል ያደረግናቸው ነገሮች ምን አድርገን መጽሐፍ ስለ ጉዳዩ እየጻፉ ከአይምሮ እንዲወጣ ማድረግ ሊሆን ይችላል። ወይ በጣም ከሚያምኑት ጓደኛ ጋር ተነጋግሮ በቃ የተለያዩ አቅጣጫዎችን ማድረግ ሊሆን ይችላል። ከሃይማኖት አባቶች ጋር ተነጋግሮ እገዛ ማግኘት ሊሆን ይችላል። እና ምን አድርገናል እኛ ጋር ያለውን ጠባሳ እና ከተቻለ ደግሞ ባለሙያ ጋር ሄዶ ያንን ነገር መታከም በጣም ምን ይረዳል ለእናት ወይም ወላጅ ይህንን ያሳለፈችውን የጠባሳ መጀመሪያ ራሷ መታከምና ከዛ ችግር መውጣት ልጇን በጥሩ ሁኔታ እንድታሳድግ ይረዳታል። ምንድነው ጠቀሜታው? አንደኛ የራስሽ ላይ ያው በእኛ ስራ ምን ይባላል መሰለሽ፣ አንቺ የራስሽ ላይ ውሃ ከሌለሽ ብርጭቆ ያንቺ ብርጭቆ ላይ ውሃ ከሌለ ወደዛኛው ብርጭቆ ማስተላለፍ የመቻል ለሌላ ሰው አካፍለሽ የመስጠት ሁኔታሽ በጣም ዝቅ ያለ ይሆናል። ስለዚህ አንቺ ጋር ያለሽን ሬዚሊየንስ አንቺ ጋር ያለሽን ነገሮችን የመቋቋም ከሁኔታው ትምህርት ወስደሽ ልጅሽን ፕሮቴክት የማድረግ አቅምሽን ወይስ ስታድጊ ያንን ነገር አዳፍነሹ አይምሮሽ ዘግተሹ በቃ ምንም ችግር አለ ማለት ተፈጠረን ብለሽ ከሆነ ዘግተሹ ወይ ደግሞ አካባቢሽ ላይ የነበረው ምላሽ ማንም የሚሰማሽ ሰው ሳይኖር ራስሽን እና ማርግሽ ያደንዝዘሽ ምናምን የቆየሽበት ሁኔታ ከሆነ ትልቅ እድል ሊኖር ይችላል ለልጅሽም ችግር የምትሰጪው ምላሽ ትክክለኛና ተገቢ ያልሆነ ሊሆን የሚችልበት። ስለዚህ የራስን ቁስል ማከም አቅማችን በፈቀደው መጠን አስፈላጊ የሆነው ለዛ ነው። ከጾታዊ ጥቃት ጋር ብቻ ሳይሆን በአጠቃላይ እኛ ያለፍንባቸው እንደ ወላጅ ያለፍንባቸው ጠባሳዎች ያለፍንባቸው ቻሌንጂንግ ነገሮች ማለት ነው ለልጆቻችን እናስተላልፋለን፣ በተለያየ መንገድ ይተላለፋል። ስለዚህ እኛ ጋር ያለውን ነገር ኮንሽስ ሆነን መስራት ያለብን ለዛ ነው ማለት ነው። ብዙ ወላጆች ያጋጥማሉ ጾታዊ ጥቃት በኋላ የሚደርስ የአእምሮ ጠባሳ የደረሰባቸው ልጆች በስራሽ ታገኛለሽ እና እነኚህን ጥናቶች ስታደርጊ የወላጆቻቸው ታሪክ እንዴት ነው? በአብዛኛው ሰው የሚገርምሽ ምላሽ ያላገኙ ልጆች ይኖራሉ። ወላጆች ምላሽ የማይሰጧቸው ምክንያት በራሳቸው እንትን ባለፉበት ምክንያቱም ምን መሰለሽ ብዙ ጊዜ ምን ይፈጠራል መሰለሽ ወላጅ እሱ ካለፈበት ሁኔታ ጋር ሊያወዳድር ይችላል ልጁ እያለፈበት ያለውን ሁኔታ ገባሽ? ስለዚህ ሁሌም እኛ ወላጆቻችን ለኛ የሰጡን ነገር አለ እነሱ ካላቸው ጋር ምንም የማይገናኝ በጣም የተሻለ ህይወት። ስለዚህ እኛም ለልጆቻችን ያለን አመለካከት በቃ በጣም የተሻለ ህይወት ነው የሰጠነው፣ ሁሉ ነገር የተስተካከለ ነው የሰጠነው ብለን እናስባለን። ስለዚህ አንዳንዴ ልጆቹ የሚያልፉበትን ከባድ ነገር እነሱ እያዩበት ባለው መነጽር ለማየት ያለመቻል ካፓሲቲ ሊኖርም ይችላል። አንዳንዴ ደግሞ የኢኮኖሚ በተለይ እናቶች ጋር ሲመጣ የኢኮኖሚ ጥገኝነት የራስ ኢንካም አለመኖር በባል ኢንካም ላይ ዲፔንድ ማድረግ ከዛ አንደኛው ጥቃት አድራሾች ለምሳሌ አባቶች ሊሆኑ የሚችሉበት ወይ እንጀራ አባቶች ሊሆኑ የሚችሉበት ብዙ አጋጣሚዎች አሉና በእነዛ ሁኔታዎች በእኛ እንትን የማስሎ እንትን ይባላል ተቆናል የሰው ልጅ የኑሮ ደረጃ ሂደት እድገት የገለጸበት ፒራሚዳዊ አይነት አገላለጽ አለና ምንድነው የሚለው እሱ መጀመሪያ ላይ የሰው ልጅ ለመሰረታዊ ፍላጎቶቹ ነው የሚገዛ መብላት፣ መጠጣት፣ መተኛት ምናምን አላለ መሰረታዊ ፍላጎቶች ከዛ ቀጥሎ ነው የደህንነት ኒድ የሚመጣው ይላልና ይሄን ነገር በጣም ታስተውየዋለሽ በእኛም ሀገር ሁኔታ። ለምሳሌ ወላጆች እናቶች ያንን ሁኔታ መጋፈጥ ለምሳሌ ልጆቻቸውን ጎዳና ላይ ማውጣት ከሆነ ወይ ደግሞ ትዳራቸውን አጥተው
ልጆቻቸውን የሚያበሉት አጥተው መኖር ከሆነ ቀጥሎ የሚመጣው እንትን ውጤት እሱን አመዛዝነው ጸጥ ሊሉ ይችላል። ጥቃት ቢደርስባትም ልጃቸው ጸጥ ሊሉ ይችላል። ለራሳቸው ወይ አልተፈጠረም ብሎ ለራስ በመናገር ሊሆን ይችላል፣ ወይ እንዳላየ በመሆን ሊሆን ይችላል። አሁን በጣም ያጋጥማል። የሚገርምሽ ነገር አሁን በቅርብ አንድ ባለታሪክ አግኝቼ ነበር እና በእንጀራ አባቷን የተደፈረችው እና ለእናቷ ባሏ እንደደፈራት ወይም እንጀራ አባቷ እንደደፈራት ስትነግራት ዝም ነው ያለችው። ሰው ቤት እንድትቀጠር ነው ያደረገቻት፣ ከቤቷ አውጥታ ማለት ነው። ግን አረገዘች ይችልች። ስለዚህ እናትየው ያደረገችው ምንድን ነው? ትዳሬ ከሚፈርስና ሜዳ ላይ ከምወጣ በቃ ዝም ልበል ብላ ከዛ ነገር ጋር ነው ያወዳደረችው። ከመሰረታዊ ነገሯ ጋር ከምግብ ከምትጠጣው ከምትበላው በቃ መሬት ውጪ ወድቃለሁኝ ብላ ነው ያሰበችው እና እንደዛ ነው ያደረገችው። እና ይሄንን ስትይ ትዝ ያለኝ ምንድን ነው ኑሮዬን ልኖርበት ቤቴን አትረብሺ የሚባሉ ልጆች ይኖራሉ። በአባት ተደፍረው አጠገብ ባለ ሰው ተደፍረው በተደጋጋሚ የሚታሰት ነገር ነው እና እንዳልኩሽ የኢኮኖሚ አቅም ማጣት። ከዛ ይሄን ነገር ብጋፈጠው ቀጥሎ ምንድን ነው ማድረገው? ራሴን መመገብ ልጆቼን መመገብ እችላለሁ ወይ ሊሆን ይችላል። ከዛ ደግሞ እንደዛ አይነት አቅም ውስጡ ያላዳበረ ሰው ደግሞ ያንን ነገር የመስጠት ያንን እገዛ ያንን አንደርስታንዲንግ ያንን መረዳት ለልጆቹ የመስጠት የአቅም ማጣትም ሊኖር ይችላል። በነገራችን ላይ ጉዳዩን መረዳት ራሱ እኔ አሁን የሁለተኛ ዲግሪን ጥናት የሰራሁት በህፃናት የወሲብ ብዝበዛ ላይ ነው። ከማህበረሰብ ጋር ከተለያዩ የማህበረሰብ ክፍሎች ጋር የዛኔ ውይይቶችን አድርጌ ነበረ። ለምሳሌ የህፃናት ጥቃት የሚለውን ሀሳብ ራሱ ይረዳሉ የማህበረሰቡ። ገባሽ አይደለም? ህፃን ማለት ነው። ለምሳሌ ስለ ህፃናት የወሲብ ንግድ ላይ ተሰማሩት ስጠይቃቸው እንዴ እሷ እኮ ህፃን አይደለችም 16 ዓመቷ ነው ምናምን 15 ዓመቷ ነው ደግሞ ፈልጋ የምታደርገው ነገር ነው ሊሉሽ ይችላሉ። ገባሽ አይደለም? ስለዚህ ህፃን ማለት ከ18 ዓመት በታች ነው የሚለውን ነገር ራሱ የማያውቅ ብዙ ሰው አለ። ከዛ ከ18 ዓመት በታች ከሆነች ልጅ ጋር ወሲባዊ ግንኙነቶችን የመሰል ነገሮች ማድረግ ወንጀል ነው የሚለው ሲምፕል እውቀት ማለት ነው ብዙ ሰው ጋር የለም። ልጆቹም እንደዛ ህጻናቱ ማለት ነው እዛ እድሜ ክልል ውስጥ ያሉ እንደዛ የሚያረግብሽ ሰው ወንጀል እየሰራ ነው፣ እየሰራብህ ነው፣ በህግ ሊያስጠይቀው ይችላል የሚለውን ላያውቁት ይችላሉ። በጣም ትልቅ እድል አለ ላያውቁት የሚችሉ ሰው። ይሄ ከዚህም ይነሳል ማለት ነው። ልጆቻችንን እንግዲህ ቀደም ሲል መጀመሪያ ስንነሳበት የነበረው ጥያቄ ልጆቻችንን ስለ ጾታዊ ጥቃት እየነገርን ማሳደግ አለብን ወይ? አዎ ተባብለናል። እና እንዴት ነው አንድ ወላጅ ወይንም አሳዳጊ ሊሆን ይችላል ለልጆቹ ስለ ጾታዊ ጥቃት እየነገረ ማሳደግ ያለበት? በእድሜ ደረጃ ምን አይነት መረጃዎች መስጠት አለበት የሚለውን ነገር እንመልከት። ቅድም ያነሳናቸው ትንሽ ነጥቦች አሉ አይደለ? ለምሳሌ የግል አካላቶቻችሁ የትኛቸው ናቸው? ሰው መንካት ማየት በፍጹም ማይችለው እናንተም የሰው ማየት ማችሉት እነሱ። ከዛ ደግሞ ሌላ እነኚህን መረጃዎች ከህፃንነታቸው ጀምሮ መስጠት እንችላለን። እንደ አቅማቸው በቃ ከመረዳት ይችላሉ ብለን ካሰብን ጊዜ ጀምሮ ምክንያቱም ምንም የአእምሮ ጠባሳ የሚፈጥረው ነገር ለም ይሄ የግል ነው። እሺ ያንተ ብቻ፣ ማንም ሰው ያንቺ ነው። ማንም ሰው እዚህ ጋር መንካት መክፈት ማየት አይቻልም። ያሽከነ ቋንቋ መረዳት በአቅማቸው በቻሉ ጊዜ እንዳልኩ አንቺም ሊሆነ እንትን እያደረግሽ ያንን እያከበርሽ ያሳየሽ እንትን ማለት ከዛ ራሳችን ላይ መስራት አልኩሽ። ከዛ ደግሞ ከኛ ጋር ያላቸው ግንኙነት ላይ እንዲያምኑን እንትን ማለት አለብን። ለምሳሌ መጥቶ ልጅሽ ከሰራተኛ ጋር የሆነ ግጭት ተፈጥሮ በቃ እንደዚህ ከለከለችኝ አጋኖም ሊሆን ይችላል ሲነግርሽ አይ ውሸት ነው ይሄ ውሸት ነው እሷ እንደዚህ አታደርግም ነግሬያታለሁ ብለሽ የምታባርሪው ከሆነ ነገ በጣም ከባድ ነገር ሲፈጠር መጥቶ ላይ ነግርሽ ይችላል። አያምንሽም። ምክንያቱም በቃ ይሄማ በጣም ከባድ ነገር ነው ሄጄ ብነግራት ይሄንን አታምነኝም። ስለዚህ ምክንያቱም ባይዚያ አጥቂዎችም የሚሏቸው ማንም ብትነግሩ አያምናችሁም። ተደፈርኩ ብትሉ እንደዚህ አይነት ነገር ደረሰብኝ፣ ተደፈርኩ፣ ተነካው፣ ምን አልኩ ብላችሁ ብትናገሩ ሄዳችሁ ማንም አያምናችሁም ይሏቸዋል። ስለዚህ አንቺ ቀድመሽ እንደዛ አይነት መንገድ ከሆነ ስታሳደጊያቸው የነበረው አንቺ ጋር ጉዳይ ችግር ይዘው ሲመጡ ጆሮ ሰተሽ ጊዜ ሰተሽ ሰምተሽ ኦኬ እንዴት አድርገን እንፍታው ይሄን ነገር ብለሽ መፍትሄ የውሸትም እኮ ሊሆን ይችላል የዛኔ እንዴት ነው ምላሽ የምትሰጪው የሚለው ከባድ ነገሮች ሲመጡ አንቺ ጋር ይመጣሉ ወይ ሳይመጡ የሚለውን ነገር ይወስነዋል። ውድ አድማጮች ባለፈው ሳምንት ስለ ሴት ልጆች እንክብካቤ ሴት ልጆችን ስናሳድግ ምን ማድረግ እንዴት ማድረግ አለብን
ለጥቃት እንዳይጋለጡ ምን ማድረግ አለብን? እንዴት ነው ከልጅነታቸው ጀምሮ እየነገርን ማሳደግ ያለብን የሚሉና ተያያዥ ጉዳዮችን ስንመለከት ነበረ። ዛሬም እንቀጥላለን። እንግዲህ ባለፈው ሳምንት ልጆችን በአጠቃላይ ስለ ግል አካላቶቻቸው መንገር ያስፈልጋል። ይሄ ፕራይቬት ፓርት የምንለው ማለት ነው። ማንም መንካት እንደሌለበት፣ ከተነካ መጥፎ እንደሆነ ለእናት ለአባት ወይም ለአሳዳጊ መናገር እንዳለባቸው፣ ይህንን ከስር ከመሰረቱ እየነገርን ማሳደግ እንዳለብን ስንመለከት ነበረ። ሌሎች ጉዳዮችንም ስናነሳ ነበር። ዛሬም እንቀጥላለን። የስነ ልቦናና የምክክር ባለሙያዋ ወይዘሮ ሰላማዊት ተስፋዬ ዛሬም ከኛ ጋር ናቸው። አብራችሁን ቆዩ። በማስተማር ሂደት ውስጥ እንዲያውቁም የሚያስፈልጉ ሚስጥር የሚባል ነገር ያለ ከወላጆች ጋር ሁሉ ነገር ትነጋገራለህ፣ ከሌላ ሰው ጋር ትነጋገሪያለሽ። ከሌላ ሰው ጋር ሚስጥር ከኔ ጋር ጠብቂ ብሎ የሚጠይቅሽ ወይም ጠይቅ ሰው ካለ መጥፎ ሀሳብ ያለው ሰው ነው የሚለውን ነገር ማስተማር። ጥቃት አድራሾች ብዙ ጊዜ የሚጠቀሙት መሰለሽ፣ ይሄ የኔና አንተ ሚስጥር ነው፣ እሺ የኔና አንቺ ሚስጥር ነው፣ ለማንም ሰው አንናገርም ይላሉ። ገባሽ? ስለዚህ ልጁ ወይ ልጅቷ ጥቃት የሚደርስባት ወይ ለጥቃት የተመቻቸችው ልጅ ቤት ውስጥ በጣም ሚስጥር የሚበዛ ከሆነ፣ ሁሉም ሰው ከሆነ ሰው ሚስጥር የሚጠብቅ ምናምን እንደዚህ አይነት ኢንቫይሮንመንት ውስጥ ያደገች ከሆነ ለእንደዚህ አይነት ነገር ተጋላጭነቷ ናሺ ብላ ሚስጥር ለመጠበቅ ፍላጎት መስማማቷ ከፍ ይላል። ስለዚህ ልጆቻችንን ስናሳድግ ከማንም ሰው ጋር ሚስጥር የሚባል አይኖራችሁም፣ ልጆች ናችሁ እናንተ እና አንድ ሰው ሚስጥር ጠብቁ ከኔ ጋር ሚስጥር ነው ብሎ የሆነ ነገር ከነገራችሁ የሆነ መጥፎ ነገር ሊያደርስባችሁ እንደሆነ አስቡና መታችሁ ለእኛ መናገር አለባችሁ የሚለውን እንትን ማለት አለብን። የግል አካላትን ከመጠበቅ አንጻር ሆመን እኔም በክላይንቶች የሚያጋጥመኝ ነገር ቤት ውስጥ የሚቆዩ ሰዎችን ለምሳሌ ሻወር እንዲያደርጉ ልጆችን መፍቀድ። ገባሽ አይደለ? ህጻናትን ሰራተኛ ሊሆን ይችላል፣ ዘመድ ሊሆን ይችላል። ሁሉም ሰው ጥሩ አይደለም፣ ሁሉም ሰው መጥፎ አይደለም ማለት ግን አታቂ ቅድም የራሳችንን እንኳን መመርመር አለብን ብያለሁ። ስለዚህ ሰዎች ያለፉበትን ነገር ስለማናቅ ልጆቻችን ገላቸውን መታጠብ ማገዝ ካለብን እኛ ነን ማድረግ ያለብን። አለበለዚያ ደግሞ ሌላ ሰው የግድ ማድረግ ካለበት ማንችል ከሆነ ማየት አለብን ሲደረግ። ብዙ እንደዚህ አይነት ነገሮች ከዚህ ጋር በተገናኘ እኔም በስራ የሚያጋጥሙ ነገሮች ስላሉ ማለት ነው ለወላጆቻቸው ሄደው እንትና እኮ ሻወር ስታደርገኝ እኮ እንደዚህ ያደረገች እንደዚህ ተፈጠረ አይነት ገባሽ ኢንአፕሮፕሪየት የሆኑ መሆን የሌለባቸው ነገሮች ሊፈጠሩ ይችላሉ እና እንዲህ አይነት ማድረግ የምንችላቸውን እንደ ወላጅ ቀድመን እኛም ጥንቃቄ ማድረግም የሚያስፈልጉን ጥንቃቄዎች መሀል ይሄ አንዱ ነው ማለት ነው። ይህንን ስትይ ምን መጣልኝ፣ አንዳንድ ጊዜ ወላጅ የተለያየ ቦታ ይሄዳል ለስራ ዘመድ ጥየቃ ብሎና ወንድምና እህት አብሮ ይተኛል። እንደገና ቤት ጠብቅ ተብሎ ምናልባት አንድ ዘመድ ቤት ይመጣል አብሮ ያስተዳድራል እና ይህ ጾታዊ ጥቃት የሚባለው ነገር በተለይ ሴት ልጆች ካሉ ይደርስባቸዋል። በዚህ ምክንያት ደግሞ ጥቃት ደርሶ ያንን ጥቃት ለመናገር ይፈራሉ ልጆች እና ስንነግራቸው ይመስለኛል ይሄ ድንበርን መጠበቅ አላቅም በእናንተ ምን እንደምትሉት ይሄ ባውንደሪን መጠበቅ እንደሚያስፈልግ ወይንም ደግሞ እንደዛ አይነት ሰዎችን ቤት ስናመጣ መጠንቀቅ፣ ለምሳሌ መኝታ ቤት መለየት ወይንም ደግሞ ማምጣት ከሌለብን ምክንያቱም ለምሳሌ አንዲት የደረሰች ልጅ ያለችበት ቤት አስተዳድራት ብሎ ያክስቷል ልጅ ወይም ያጎቷል ልጅ እዛ ቤት እንዲያስተዳድራት ማድረግ ማለት ሳያውቁት ሁኔታዎችን ማመቻቸት ነው የሚሆነው እና እንደዚህ አይነት ነገሮችን እንዴት ነው የምታዩቸው የስነ ልቦና ባለሙያዎች? ስለዚህ ነገር ልጆቹ እንዲያውቁ ቀድሞ ማድረግ አይቻልም? ይሄ ባውንደሪን መጠበቅ የሚባለው ነገር ላይ መቼም ወላጆች በደንብ መስራት ትኩረት መስጠት ያለባቸው ይመስለኛል። በጣም ልክ ነው። ወላጆች ያው ሁኔታውንም ባለመረዳት ባለማወቅም እንዳልሽው አስተዳደር እንደዚህ አድርግ እያሉ ሌሎች ሰዎችን አምጥተው ቤተሰብ ውስጥ እነሱ በሌሉበት ሁኔታ ሲያደርጉ ልጆችን ይበልጥ ተጋላጭ ሊያደርጉ ይችላሉ። ቅድም እንዳልነው አታቂም ሰው ምን አይነት ያለፈበት ሁኔታ እንዳለ ለምሳሌ ለጥቃት የተጋለጡ ልጆች ራሳቸው አጥቂ ሊሆኑ የሚችሉበት ብዙ ሁኔታዎች አሉ። ስለዚህ ኢቭን ከሌሎች ልጆች ጋር ራሱ መኝታ መጋራት እና የሚሉትን ነገሮች አቅማችን በፈቀደ አሁን እውነታውንም እንትን ማለት አለብን። ሁኔታው ይፈቅዳል ወይ? ለምሳሌ ለይተው የራሳቸውን ባውንደሪ ሴት አድርገው ማደር የሚችሉባቸው ለይተው የራሳቸው አልጋ ላይ መተኛት የሚችሉባቸው ሁኔታዎች ባለ ጊዜ ሁሉ አሁን እኔ በስራዬ እሱን ነው ማበረታታው። ኢቭን ወንድምና እህት ራሱ ወንድም እህትና አብረው ከፍ እያሉ ሲመጡ አብረው መተኛት የሚለውን ነገር ለአቅም ካለ ብዙ አላበረታታም። ትንሽ ያድጉ ሲመጡ የማወቅ ፍላጎትም እያደረ ይመጣል። ላይ ስለ ግል አካላት የማወቅ ፍላጎት፣ ስለ ሰው የግል አካላት የማወቅ ፍላጎት እና በእንደዚህ አይነት ሁኔታዎች እንደ ወላጅ እኛ ያንን ሁኔታ
መከላከል የሚያስችሉ ሁኔታዎችን ሁሉ ማድረግ አለብን። አንደኛው እንዳልሽው እንግዳ በመጣ ጊዜ ከነሱ ጋር እንደዚህ አይነት አክሰስ እንዲኖረው መፍቀድ በጣም ለአደጋ የሚያጋልጥ ሊሆን ይችላል። በጣም ልጆቹ ራሳቸው ይሄ ባውንደሪያቸውን እንዲጠብቁ ማድረግ። አሁን ይሄን ስልሽ ቤት ውስጥ ብቻ አይደለም። ለምሳሌ ትምህርት ቤትም ሊሆን ይችላል እኮ አንድ አስተማሪ አንዲትን ሴት ልጅ ሲያነጋግራት የቱ ጋ ነው መቆም ያለባት? እንዴት ነው መምህሯን ማናገር ያለባት? እንዴት ነው ወንድ ልጅን ማናገር ያለባት? ይሄ ባውንደሪዋን እንዴት ነው መጠበቅ ያለባት የሚለውን ነገር እየነገርን ማሳደግ አለብን። ከመቼ ጀምሮ? በተለያየ መንገድ ነው አይደል? ባውንደሪ ለምሳሌ አንደኛው ባውንደሪ የግል አካላትን ከመጠበቅ አንጻር ነው። አሁን ደግሞ አንቺ ያልሽው ከፍ ሲሉ ደግሞ ስፔስ መጠበቅ። ለምሳሌ አንድ ሰው እንደዚህ በጣም ተጠግቶ በጠገብሽ ማውራት የለበትም የሚለውን የራስሽን ስፔስ መጠበቅ አለብሽ። ከመስመር ያለፈ ነገሮችን ከተናገረሽ ግን ምን ነው ልጆች እነዚህ ሁሉ ነገር ኤጁኬት አድርገሻቸው ግን ዞር ብለው ደግሞ ገዛ ሲፈልጉ ገዛ የሚያገኙበት ሁኔታ መፍጠር አለብሽ። ምክንያቱም ብቻቸው በተለይ ከአዋቂዎች ጋር ከሆነ ይሄ ነገር እየተፈጠረ ያለው ብቻቸውን ሊቋቋሙት አይችሉም። ገባሽ? ስለዚህ በቤት ውስጥም ከሆነ እንደዛ እንዳይጋለጡ ትልቁን ኃላፊነት የሚለው ወላጅ ነው። ትልቁን ኃላፊነት መውሰድ የምንችለው ምክንያቱም በኋላ ከተፈጠረ በኋላ በነገራችን ላይ ልጆቻቸውን ጥፋተኛ አድርገው የሚፈርጁ ወላጆች ብታረጊ እኮ የሚሉ አሉ። ልጆቻችንን ኦፍኮርስ ማስታጠቅ አለብን በደንብ አቅማቸው በፈቀደ መጠን እድሜያቸው እንደደረሰ ከፍ እያለ በመጡ አንደርስታንዲንጋቸው መረዳት ከፍ ባለ ቁጥር ኢቭን ስለ ጥቃት ምናምን ልናወራቸው በግልጽ ልናወራቸው ስለ ጾታዊ ጥቃት ስለ ወሲብ ጥቃት ልናወራቸው ምን ማለት ናቸው ምን አይነት ነገሮች ነው የሚለው ልናወራቸው እንደ እድገታቸው ከፍ እያሉ በመጡ ቁጥር እንችላለን። እንዲያውም አሁን ስንት ሚዲያ ልጆቹ በሚጋለጡበት ጊዜ የሚመከረው ከሚዲያ ነገሮችን አይተው ድንጋጤ ውስጥ ከመግባታቸው በፊት ለእድሜያቸው አፕሮፕሪየት በሆነ መንገድ እንደ ልጃችን ይለያያል። እሱም እኛ እያየን ልጃችን ምን ያንን ነገር መውሰድ ይችላል መቀበል ካፓሲቲ አቅም አለው የሚለውን አይተን ማሳወቅ ያስፈልጋል ማለት ነው። ልጆቹንም በጣም ማስታጠቅ ኢምፓወር ማድረግ ያስፈልጋል። ከዛ ደግሞ የሆነ ነገር ከተፈጠረ ዞር ሲሉ በቃ በደንብ ፕሮቴክት እንደሚደረጉ እንደሚጠበቁና ምላሽ እንደሚያገኙ ማወቅ አለባቸው። አንዳንድ ጊዜ ምን አይነት ነገር አለ እኛ ወላጆች እንዴት ነው የምናውቀው ሴት ልጆቻችን ወይንም በአጠቃላይ ልጆቻችን ለጥቃት እየተጋለጡ እንደሆነ እየተታለሉ እንደሆነ እንዴት ነው የምናውቀው? እዚህ ጋር አንድ ምሳሌ በጠቅስ ደስ ይለኛል። ልጅቷ ወንድሞች አሏት፣ እናት አባቷ አሏት። ከቤተሰብ ጋር ነው የምትኖረው እና ብዙ ጊዜ እናቷ እህል ሊያመጡ ወደ ገጠር ይሄዳሉ እና በዚህ ጊዜ ያይና ትልቅ ወንድሟ ይደፍራታል። መጀመሪያ እዚህ ቤተኛ ፕሮግራም ላይ ቀርቧል ይሄ ታሪክ። ወተት ግዢልኝ ብሎ እሱ ክፍል ወተት እንድታፈላ አድርጎ ከዛ በኋላ ይደፍራታል እና ይቺ ልጅ እናቷ ስትመጣ ስቅስቅ ብላ ነው ያለቀሰችው። ሌላ ጊዜ እህል ሊያመጡ ሲሄዱ ትተሽኝ አትሂጂ፣ ከሄድሽም ይዘሽኝ ሂጂ እያለች ሁልጊዜ ታለቅሳለች። ግን እናት ምንድን ነው የሚሉት? እናንተ እኔ ስሄድ እየመታችኋት ነው አይደል? አልለቁም። በጣም የሚያሳዝነው ሁለተኛ ሌላ ወንድሟም ይደግማል ይሄንን ነገር ከመጀመሪያ ወንድሟ አይቶ ማለት ነው። እና እናውቃለን ወይ ልጆቻችን እየተጠቁ እንደሆነ ወይንም ደግሞ ለጥቃት እየተጋለጡ እንደሆነ እናውቃለን ወይ? በምንድን ነው ማወቅ? እንዴት ነው ማወቅ ያለብን? በጣም ያሳዝናል። አሁን የነገርሽን ታሪክ አሁን ልጅቷ ምልክት እያሳየች ነው፣ ግን የሚያስፈልጋትን ምላሽ አላገኘችም። ያው ማስፈራሪያ እኮ አለ። ወንድምየው እኮ ወይ ጩቤ አይቶ አስፈራርቷ ትገልሻለሁ ይሄን ብታረጊ ብሎ ሊሆን ይችላል። እና ውስጡ ያለውን ጭንቀት እንግዲህ መረዳት ይቻላል። ግን እኛ ወላጆች ሴት ልጆቻችንን እንዴት ነው ማየት? እናውቃለን ወይ እነኝን ነገሮች? በጣም አሁን ከዚህኛው ታሪክ ጋር በተገናኘ እንዲያውም ልጅቷ እኮ በጣም ብሬቭ ናት አይደል? ጎበዝ ጠንካራ ናት። የሁሉ ነገር እየደረሰባት እንዳልሽው ማስፈራሪያ እየደረሰባት ምናምን፣ ግን ገፍታ ሄዳ ተናግራ ምላሽ አላገኘችም። እንዴት አያሳዝንም? በጣም የሚያሳዝን ነገር ነው። አንደኛው ምልክት አሁን ይሄኛው ነው። አሁን የነገርሽው ልጆች በተለያየ መንገድ ለእኛ ምልክት ለወላጆች ምልክት ሊሰጡ ሊያሳዩ ይችላሉ አይደል? እንደዚህ መናገር ያንን ሰው የሆነ ሰውን አቮይድ ማድረግ ወይ የሆነ ሁኔታ ላይ መሆን አለመፈለግ፣ የሆነ ቦታ መቆየት አለመፈለግ፣ ከሆነ ሰው ጋር መገናኘት አለመፈለግ ምልክቶች ሊያሳዩ ይችላሉ። ከፍተኛ የሀዘን ስሜት ውስጥ መሆን ወይ ደግሞ በጣም ለምሳሌ በፊት በጣም የተረጋጉ ከነበሩ ድንገት የሆነ የባህሪ ሽፍት ነገሮች እናያለን። የባህሪ ለውጥ ለምሳሌ በጣም ተናጋሪ በጣም ጨዋሂ መሆን ሊሆን ይችላል። ወይ ደግሞ በጣም ተጫዋች የነበሩ ከሆኑ ጥግ ይዘው የሚደበቁ ወይ ዝም የሚሉ ምናምን ሊሆን ይችላሉ። ቅድም ስናወራ ነበር የሆነ ሰው ሲመጣ መረበሽ፣ ለመጥፋት መፈለግ፣ ሀዘን ውስጥ መሆን፣ ከዛ ቅዠት፣ በጣም ብዙ ቅዠቶችን ማየት፣ ጨለማ ለምሳሌ በፊት ማይፈራ ልጅ የሆነ ነገር ሲያግ ድንገት ጨለማ በጣም የሚፈራ ሊሆን ይችላል።
ይችላል። ባህሪያቸው በፊት ከነበረው ኮምፕሊትሊ ሽፍት ያደረገ ከሆነ ጥያቄ መጠየቅ አለብን። ከዛ አካላዊ እንትኖችም ምልክቶችም ልናይ እንችላለን። ለምሳሌ ድንገት የሆነ የቀላ ሰውነት ላይ መቅላት፣ ሰንበር ሊሆን ይችላል፣ ቁስል አይነት ነገሮች፣ ሽንት ቤት ሲሄዱ መመሰማት ምልክቶች ሊኖሩ ይችላሉ። ብዙ ጊዜ የሚፈጠር እሱ ነው አንድ ምልክት እና እንደዚህ ነገሮችን ስናይ እና እንትን ማድረግ የለብንም። ይሄ ልጆቹን መውቀስና ኢንተሮጌት ማድረግ አለ አይደለ? ምንድነው የሚባለው? ልክ እንደ ፖሊስ አይነት ጥያቄ የማፋጠጥ አይነት መሆን የለበትም። በጣም ተረጋግተን ልጆቹ ድንጋጤ ውስጥ እንዳይገቡ እንዳልነው በጣም ያ ሰውዬ ብዙ ማስፈራሪያ ያደረገው ሰው በጣም ብዙ ማስፈራሪያ እነሱ ላይ አድርጎ ነው። ማስፈራሪያ ወላጆቹ ላይ ራሱ የሆነ ነገር ሊደርስ እንደሚችልም ይጨምራል። ብዙ ጊዜ የሚያጋጥመው እሱ ነው ልጆቹ በዚህ ኤክስፔሪንስ። ስለዚህ አንደኛ እናትሽንም እገላለሁ፣ እንደዚህ እናትሽን እገላለሁ፣ አባትሽን እገላለሁ፣ ቤታችሁ እንዳለ እንትን ላለው ሊሆን ይችላል። በቃ እነሱን ጎዳቸዋለሁ ቢሰሙ ይሄን ነገር ሊሆን ይችላል። ስለዚህ እነዚህ ነገሮች ተረድቶ በእድሜያቸው መጠን ምን አይነት የእኛን ደህንነት የሚጠብቁ ነገሮች እንዳሉ እንዲረዱ ማድረግ እና ምንም የሚነግሩን ነገር እኛን ሊያስደነግጠን እንደማይችል፣ ምንም ነገር ቢነግሩን እነሱን ጥፋተኛ አድርገን እንደማንፈርጃቸው፣ እንደምንሰማቸው፣ እንደምናግዛቸው፣ ከዛ ሄደን ለሰው እንደማንናገር ፍርሃታቸው እሱ ሊሆን ይችላል። ስለዚህ በሁኔታው ልጆቹ ለእኛ ሴፍቲ ተሰምቷቸው ሊነግሩን የሚችሉበት ሁኔታ እንትን ማለት እንግዲህ እንደዚህ አይነት ምልክቶች ስናይ ልጆቻችንን መጠየቅ ማለት ነው። አለሳልሰን እንዳልሽው ምንም ነገር እንደማይፈጠርባቸው ስቲል እንደምንወዳቸው እንደዚህ አለሳልሰን መጠየቅ ማለት ነው። ሌላስ ምን ማድረግ አለብን? ወዲያው ግን ብዙ ጊዜ እነኚህን ነገሮች መፈተሽ አለብን ማለት ነው። ሴት ልጆች ወይም ልጆች ሲኖረን ለምሳሌ ቅድም ሰንበር ወይም የቀላ ነገር ካለ የልጆቻችንን ስሜት ማየት አለብን ማለት ነው በየጊዜው። እስቲ ንገሪ እነዚህ ላይ። እኔ የማስበው የልጆቹን ክብር በማይነካ መንገድ ከሆነ ጥንቃቄ ባለው መንገድ ከሆነ ሁሌም ነቅቶ መጠበቅ፣ ማየት፣ መከታተል ጥሩ ነገር ነው። እንዳልሽው ለምሳሌ መመልከት፣ ሰውነታቸውን ማየት ሊሆን ይችላል። እንደዛ ሊያሳስበን የሚችሉ ሁኔታዎች ካሉ ግን እንደዚህ አይነት ነገሮች ደግሞ የሕክምና ምንትን ሊያስፈልጋቸው ገዛ ሊያስፈልጋቸው ይችላል። የመጀመሪያው ነገር እንደዚህ አይነት ምልክቶች የእውነት አሁን እንዳወራናቸው አይነት ሳይኖች ያሳዩ ከሆነና ልጆቹ የጾታዊ ጥቃት፣ ወሲባዊ ጥቃት እየደረሰባቸው እንደሆነ ካሰብን የመጀመሪያው እርምጃ የመንግስት ተቋማት አሉ። አሁን ለእንደዚህ አንድ ላይ ተዋቀሩ ዋን ስቶፕ ሴንተር የሚባሉ የተለያዩ የመንግስት አካላት አንድ ላይ ሆነው ለእንደዚህ አይነት ችግር መሄድ የምንችልባቸው ቦታዎች አሉ። የመጀመሪያው ስቴፕ ልጆቹን እዛ መውሰድ ነው። እዛ እንዲወሰዱ የሚያስፈልጋቸውን ምርመራም ሆነ ከዛ ሕክምና መገዛም የሚያገኙበት ሁኔታ ማመቻቸት ያስፈልጋል። በጣም አስፈላጊ ነገር ልጆቹን ለዛ ሁኔታ የሚያጋልጥ ነገር እንዳይፈጠር ከዛ በኋላ ፕሮቴክት ማድረግ መጠበቅ አለብን። ለምሳሌ እያጠቃ ያለው ሰው ጋር ቀጥሎ እንደዚህ አይነት ሁኔታዎች እንዳይፈጠሩ ነጥሎ ማስተኛት ሊሆን ይችላል። የምንጠረጥረው ሰው ካለ እኛ በቅርበት መከታተል የምንችልበት ቦታ ብቻቸውን እንዲሆኑ ሁኔታዎች እንዳይፈጠሩ ማድረግ ሊሆን ይችላል። ስለዚህ ነገሩን ማስቆም ቶሎ መወሰድ ያለበት እርምጃ ነው ከምንጠረጥረው ሰው ጋር ማለት ነው። ውድ አድማጮች እንግዲህ ቀደም ሲል ከቀረበው ቃለ መጠይቅ በጣም ጥሩ ቁም ነገሮችን እንዳገኛችሁ ተስፋ አደርጋለሁ። በተለይም ወላጆች፣ አሳዳጊዎች ለዚህ ለጾታዊ ጥቃት ሴንሲቲቭ እንድንሆን፣ ነቅተን እንድንጠብቅ፣ ልጆቻችንን ከዛ እንድንጠብቅ ምን ማድረግ እንዳለብን ጠቃሚ የምንላቸውን ነገሮች የተወያየን ይመስላል።